ኢየሩሳሌም ሀገር ብቻ አይደለችም፣ የክርስትናዬም ምንጭ ናት። እኔ ለክርስቲያኖች በክብር አንድ ትልቅ ጥያቄ ጠይቃለሁ። ክርስቲያኖች ደግሞ በክብር መልሱልኝ። ሙስሊሞች ለምታውቋቸው ክርስቲያኖች ሼር አድርጉልኝ። ክርስቲያኖች ለእናንተ የምንቀርበው እኛ ሙስሊሞች ወይንስ አይሁዶች? አይሁዳኖች ኢየሱስን ዲቃላ ነው ይላሉ፣ እኛ የተከበረ ነብይ ነው እንላለን። ማርያም አለይሂ ሰላምን ዝሙተኛ ናት ይላሉ አይሁዶች፣ እኛ ደግሞ ኖ የተከበረች ሴት ነች ነው የምንለው። እነሱ ናቸው ወይንስ እኛ ነን የምንቀርባችሁ? እኔ ይሄ ነገር ግራ ገብቶኝ ነው። ማለት ማን ነው ለእናንተ ቅርቡ? ፈጽመው ይጠሏችኋል እናንተ፣ እኛ ደግሞ እናከብራችኋለን። የትኛው ነው የሚበልጠው? ለእናንተ የቱ ነው ቅርብ? ማወቅ ፈልጌ ነው። ለእኛ ለሙስሊሞች ሁለታችሁም አንድ ናችሁ። አይሁዳኖች ማርያም አለይሂ ሰላምና ኢየሱስን ከክብራቸው ዝቅ አድርገው ያንቋሽሻሉ። እናንተ ደግሞ ከክብራቸው በላይ ከፍ ታደርጓቸዋላችሁ። እኛ ደግሞ መካከለኛ ላይ ነው ያለው። ይሁንና እነሱ ፈጽሞ ይጠላችኋል፣ እኛ ደግሞ እናከብራችኋለን። በአምላካችን በምትሉት በኢየሱስም ቢያንስ እኛ ነብይ ነው ብለን ነው የምናምነው፣ እነሱ ዲቃላ ነው የሚሉት። ምንድነው ነገሩ? ይሄን ማወቅ ፈልጌ ነው። አመሰግናለሁ። በክብር ከቻላችሁ በቪዲዮ አድርሱላችሁ።